ኩሽ ምናምን ቢላት እና ዝም ብሎ በባዶ ሰላምታ ዲዬ ለጓደኞቿ ለጀለሶቿ ሁላ ነው የምታሳየው። አይ አሁን ግን ይሄ ሰውዬ ቤቢ ነው የሚባለው። አባቴ ጋሽ ቤቢ ነው ለዘግብ ገንዘብ ይመቸው፣ ቤተሰብ ገንዘብ ይመቸው። ወንድ ልጅ ዲስ ጀነሬሽን አሁን ያለው ገንዘብ ይመቸው የሚለው ፕሪንሲፕል ወንድ ልጅ ላይ ማስቀመጥ ጥሩ ነው። ገንዘብ መኖር የራስን ህይወት መቀየር በጣም ኮንፊደንስን በጣም ይጨምራል፣ ቱ ዘ ሩፍ ያደርሰዋል። ስለዚህ ያየነው ይሄን ነው። ምንም አዲስ ነገር የለም፣ ያለ ነው። ታስታውሳላችሁ? ሁሌ እምላታለሁ። አንዷ ይሄ የቆሳሰለ ሰውዬ ጣሊያናዊ አግብታው አበሻ ናት። ቀቅለው ሊበሉት ይሁን ይማኛል። ካስታወሳችሁ ፍቅር ነው፣ ሴት ልጅ ፍቅር ታውቃለች። አንተ ምን አይነት ሰው ነህ ምናምን ብሎ ሶሻል ሚዲያው መስሎ ቀቅል አድርጎ ሊበላይ። ምን አይነት ሰው ነው ይሁን ይማኛ ማለት? ይሄ ሰው ህሊና የለውም እንዴ ተብዬ ተረገጥኩኝ። ቪታ ነው ቪዳ የምትባል ዝምባ። ከዛ ሰውየው እግዚአብሔር ይቅር በለኝ እቺን የመሰለ ቆንጅዬ ልጅ ሲያገኝ ቁስሉ እየደረቀ ሄደ። ይሞታል የተባለው ሰውዬ እየለጠለጠ እሷን እየተፈወሰ ሊሞት ነው ሞት እምቢ። ከዛ ሾፍ አድርጋ ይሄ ሰውዬማ ገና ተፈውሶ ጉድ ሊያደርገኝ ነው ብላ ነካችው። በተለይ እኔ ደስ ከሚለኝ ነገር ሼባ አግብተው ቀድሞ የሚሞቱት ነገር ይመቸኛል። ሴት ልጅ ያልፍልኛል ብላ ሲሞት ወርሳለሁ ብላ ጥንዝዝ ያለ ሼባ አግብታ የተረገመ ፈላጭክ ሲያገኝ ፈላ ገላ ሲቀምስ ይፈወሳል አልኩ። አንድ ፍሬ ልጅ ነው የሚሆነው። እሷ ጠንዝዛ ትልቅ ሴት እየሆነ እድሜ እኩል ይሆናሉ። አንድ ፍሬ ነበረችው ልጅ የትም ሀገር ላይ ነው የሚሆነው። እኔ አሜሪካ ላይ አይቻለሁ። ቱጋ ያመጡ ሰዎች ከኢትዮጵያ ምናምን ትልልቅ ሴቶች ምናምን ከኢትዮጵያ ሄደው ፒክ አድርገዋል። እና ከኢትዮጵያ ፒክ ሲያደርጉ ነው ሼባው ማለት ነው። ሼባው ወንዱ ትልቅ የሆነ ሰውዬ እዛ ሄደው ጠብሶ ፈራ ልጅ ያመጣል። 2-3 ዱብ ስታረግ ጩጬ የነበረችው ልጅ ትልቅ ሴት እየሆነ እድሜያቸው ይገጣጠማል። የሆነ ቦታ ላይ ይደራረሳል። መጀመሪያ እንደመጣሽ እንደ ምን ሆነሽ ነው እሱን የምታገቢው ምናምን ይባላል። ከ3 ዓመት በኋላ 3 ልጅ ሲለቅባት እድሜያቸው እኩል ይሆናል። እና የማየው ነገር በብዛት ያንን ነው። እና ወንድ ልጆች ፕሊዝ ሴት የምታሳድ ወንድ በጣም ደሃ ነህ። እውነቱን ልንገር፣ አቅም ያለ ሰክሰስ ካለ ሴት ልጅ ወደ አንተ ትቀርባለች። ህገ መንግስቱ ነው የህይወት ህገ መንግስት። ሴት የምትሯሯጥ ሴት ለማዳፋት የምትሽከረክረ የቺካ ጊዜ በዚህ ወጥቼ ለጥላቻ ምትል እከክ አንድ ሴት አጠብስም። እመኔ አንድ ሴት አታገኙም። አፍ ብቻ አለ አንድ ሴት አፕራምሽ። ይሄ ወጥቶ የሚለፈልፍ ቺክን የለጥልቼ በዚያ ወጥቼ በዚህ ወጥቼ አንድ ሲናፈቀው የሚያድር ሰው ነው። ድሪሙን ነው የሚያወራው። ፋንታሲ ላይፍ ነው። ሰክሰስ ያላቸው ሰዎች ባይ ኔቸር ሴቶች አትራክትድ ይሆናሉ። ለምን? ላይፍ ላይ ሴኩሪቲ የሚባል ነገር አለ። ይህን ሰውዬ ባገባው ምን አልጎዳም የሚል ነገር አላት። ከዚህ ሰውዬ ጋር በሆን ተጠቃሚ ነኝ የሚል ነገር አላት። ባይ ኔቸር ደግሞ ያው ሴት ልጅ ትዳር ምንም ደስ ብሏ ሴት ላርጋ ብትኖር የምትመርጥ ናት። ግን ገንዘብ ቶለሬት ያስደርጋል። የገንዘብ መጠን ለሚሰይ ደገ የገንዘብ መጠን ቶለሬት ያስደርጋታል። ኢቭን ቺት ስታደርግ የገንዘብ መጠን የሰክሰስ መጠን ሴት ልጅ ቶለሬት ያስደርጋል። ሊዋሹ ይችላሉ። ይሄ ፋክት ነው። የገንዘብ መጠን ቶለሬት ሴት ልጅ ያስደርጋል። ተግባባ? ቢሊዮነርና ኬታ አባቷ ሌላ ልታመጣ ነው። በጣም በሚሊዮኖች ያለ ሰው የሆነ ሰው ጋር ታየ ተብሎ ቢነገራ እራሷ ነው የምሸመጥጥልህ። አንተ አይደለህ። አንተ መሸምጠጥ አይጠበቅብህም። እሷ ነው የምሸመጥጠው። አለቀ። ስሙን ታጠፊያለሽ እንዴ? ስሙን ምቀኛ ነው የምትባል። ድሃ ስትሆን ልዘግብህ። እዚሁ ካላችሁ ጭቅጭቁን ነው የምዘግብህ። የሴት ፒክቸር ላይክ አድርግ። እናትህ ትውለድ አይደለም ቁጭ ብሎ ሻይ ቡና ጠጣ። የሴት ቪዲዮ ወይም የሴት ፎቶ ላይክ አድርግ። እናትህ ትውለድ።
አለቀ አለቀ በቃ። ስለዚህ አቅም በዛ ነው የሚወሰነው። አቅም ያቺ ድረስ ናት። በጣም ሰክሰሱ ካለ ምንም እንደዚህ ግርግር አልጋ ላይ ተይዘ ራሱ ቆይ ማጣሪያ ይምጣልኝ ፖሊስ አምጡልኝ ተይዞ ነው ዲኤንኤ መርምሩልኝ ተብለ ነው። አቅሙ ጥግ ድረስ ካለ። አቅም ከሌለ ግን በሰው ላይክ ሲያደርጋኝ አለቀ፣ ትለያያለች። ስለዚህ ወንድሞቼ my brothers the young generation ራስ ላይ ስራ። የኔ አባት ራስ ላይ ስራ፣ ራስ ላይ ስራ። ለራስህ ሁን። ለራስህ በደንብ መኖር የምትችልበት አቅም ካለ አይሞቅህ፣ አይበርድህ። ማንም መጣ ማንም ሄደ የሚገርምህ ወይኔ እያለ የሚያለቅስ አንድ ሀብታም አምጣልኝ። አንድ ሀብታም ሴት ሄደችብኝ ብሎ የሚያለቅስ አምጣልኝ፣ አንገቴን እንሰጣለን። ሀብታም ወንድ ኖበዲ ነን። ዳው ሲመጥ እኔ ያፍቅርኩት አገጩን አውልቀ ምናምን እቃቅ መገላገል ዝምባ ደምን የሚያንተከትክ ዝምባ መከካል ዱቄታ there is no rich man። ማንም ሀብታም ወንድ ወይም ጥሩ ህይወት ያለው ሀብታም ሄደችብኝ ወይም ጥላኝ ሄደች ብሎ ቅር የሚለው አንድ ሰው አታምጣ። እንዲያውም ብትለያዩ ራሱ በፍሬንድሺፕ ነው የሚቀጥሉት። ብትለያይ ራሱ እውነቴን ነው ፍሬንድ ይሆነዋል። መራቅ ራሱ አይፈልጉም። ሰልጥነው አይደለም፣ እግዚአብሔር ምስክሬ ሰልጥነው አይደለም። የመሰልጠንን ጉዳይ አይደለም፣ አቅሙ ስላለ ነው። አሁን ነዋይ ደበበ ማየት ትችላለህ። ያለው ሪሌሽንሽፕ ነዋይ ያለበት ቦታ ትልቅ ስለሆነ ነው። ሀመልማል አባተ ከኤክሰብ ጋር ያላት ሪሌሽንሽፕ ትልቅ የሆነው የሰውየው አቅም ትልቅ ስለሆነ ነው። አቅሙ ዱቄት ቢሆንስ ነው ጨዋታው። እሱ በደረሰበት አይደርሱ፣ በደረሰበት አይደርሱ። አቅም ከሌለ ማን አባቱም አጠገብ አይመጣም። የአቅም ውጤት ግን ምን ያስደርግሃል? ያስከብርሃል። ያንተ ወዳጅ ይሆናሉ። እንዳልጠሉ ነው ይቀርባሉ። አንተ ነህ የራካቸው፣ አንተ ነህ ያልፈለግከው፣ አንተ ነህ የሄድከው። ጩይ እንደፈለግሽ አይሰማሽ። ከሌላ ብትወልድ ከሌላ የፈለግከውን ብታረግ ብትሄድ ለምነው ሊያስገቡ ራሱ ይፈልጋል። ሪያሊቲ ለምነው ሊያስገቡ በቃ እንዳልተፈጠረ ራሱ አክት ነው የሚያደርጉት፣ አክት ነው የሚያደርጉት። እውነቱን ልንገርህ ግን እንዳልኩ ያንተ ላይፍ ይወስነዋል ነው በእንደደ አርግ እያልኩ አይደለም። ያንተ ላይፍ ግን በጣም 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 ይወስነዋል። ያለ ሌቭል ይወስነዋል። ስለዚህ በተለይ በመንግስት ስራ ልትመጻደቅ አትችልም። አምሰዋል። በመንግስት ስራ አትመጻደቅ። አለቅ። በመንግስት ስራ አርፈጸጥ ያለን የተጠናገረ ሽሮም ቢቀርብልህ ምንም ቢቀርብልህ እየበላ አብረህ ማለት ምንም ችግር። አሁን ለምሳሌ እንትና ማየት ትችላለህ። ለሚታይ እዚህ ያሉ ማን ነው የሚባለው ሁለት ቆንጅዬ ልጅ ወልደው አንድ እቺ ልጅ ያለው ሲለጣለጥ የሌለው ታጥቦ ለጥ የሚለው ጀለስ ማን ነው ስሙ? የሆነ ልጅ አልነበረ ያለው ሲለጣለጥ እያሉ አንድ ላይ ትሬንድ የሚሰሩ ከቺኮ ጋር ቆንጅዬ ልጅ ነበረች። አቤል ነው ስሙ። ኦኬ ለያዝ ለገናዥ ብትለመን አልሰማም ያለችው አቤል የላትማ። ፋኒ አስጠይቋል፣ አስለምኗል ትዳሩ እንዲመለስ። ፋኒዬ ቻፓ የለም ነፍሴ ነካውን ይገባል። ሌላም ማምጣት ትችላለህ። በጭስታ ሙድ ያለ በተአምር አይፈልግም በቃ። ስለዚህ ሳትቀደም ቀደም ነው ያላልዬ ልጅ ማለት እና የዚህችም ሴት ስም ማን ነው ስትለው የፋብሪካውን ስም ነው የነገራት። የሆነ ጋሹ ሉቃ ፒኤልሲ ምናምን የሚል ነገር ነው ስም የነገራት። አለቀ እንጂ ውበቱ ጸባዩ ምኑ ተብሎ አይገባም። ሆኖ ማቅ ቆንጆ ሴት ውበቱ ጸባዩ ብላ አትገባም። መፈንዳት ትችላለህ። መፈንዳት ገንዘብ ለሌለው እነ አዛሉና ብርቄ ነው ያሉ። ጀለሲያም ሶሪ አዛሉና ብርቄ አቬለብል። እነሱንም እኮ ተለማምታል። አዛሉ ብርቄ ዘነበች አባቴ አታጣ። ችግር የሚፈጠረው መቼ መሰለህ? ልዘግብ ብላክ እንደ ብላክ ስታር እኔ
ከሆነ ጊዜ እንትን ካልን በኋላ በጥሩ ተነጋግረን እንደሰለጠነ ሰዎች ፈተን ይመቸኛል። አሁን በጣም ደስ የሚለኝ ሰው ነው ብላክ ስታር ይመቻል። እና እውነቴን ነው የምልህ አሁን ካየ በጣም አደገኛው ለወንዶችም እነግራችሁ በጣም እጅግ አደገኛው ነገር እግዚአብሔር ምስክሬ በድህነት ጊዜ የጠበስካት በጣም ቆንጅዬ ነው የምትመስልህ። በድህነት ጊዜ ጠብሳት በአቅሚት አጫሞ ሻይ ቤት በምትሄድበት ጊዜ ጥቃቅንና አነስተኛ ቤት ሻይ ቡና የምትላት የነበረችው ሴት በዛ ሰዓት ውብ ናት ትላለህ። ችግሩ የሚፈጠረው መቼ መሰለ? አንተ ትንሽ ሰርተህ ህይወትህ ተቀይሮ ጸዳ ያለ ቦታ መዋል ስትጀምር ዘነበችን ይዘህ ስትሄድ ነው ነገሩ የሚበላሽ። ስለዚህ አትቸኩል። ተግባብተናል? አትቸኩል። የብዙ ሰው ችግሩ ይሄ ነው። ለዚህ ነው ወጥቶ ሌላ ቦታ ካልልኩ የሚለው ገንዘብ ሲኖረው አታለለብኝ፣ ሌላ ጋር ሄዱተኛ ሴቶች ጋር እንዲሆነብኝ የሚባለው ለዛ። ስለዚህ በቺስታ በአንድ ጊዜ የአራድዬ ልጅ ምንድን ነው የምታደርገው? ዝም ብለህ ፉን በል ሀበግታ። አዎ አንድ ከባድ ጀለሴ መጥቷል። ቹቹ በአሁኑ ሰዓት በቋንቋ የማይግባቡትን ቻይናዎች ተጠብሰዋል። አዲስ አበባ ላይ፣ ገጠር ላይ፣ ኢትዮጵያ ክፍለ ሀገር ላይ ቻይኖቹ ምን የመሰሉ ቆንጆ ሴቶች ጠብሰዋል። ቻይና ጠብሷቸዋል። ይቺ ጠብሷቸዋል። ጉዳዩ ከዚህ አይደለም። ገብቷል? ቻይና የፈለገ ብታመጣ ከዚህ አልፍ፣ የፈለገ ቻይና ወንድ ብታመጣ ከዚህ አልፍ። ቻይና አቅም ተግባባን። አቅም ነው ቻይና። የኢትዮጵያ ሴትን እያራወጠል ነው። ለምን? አቅም አለው። ቻይና እኔ የገዛ ወንድማችንን በመጥበስሽ እኔ አመሰግናለሁ። ለምን 80 ዓመት ሽማግሌ አይሆንም? ላመሰግናት እፈልጋለሁ። እቺን የመሰለች ልጅ ቻይናዊ ከሚወስድብን የራሳችን ወንድም ትንሽ ጠፈፍ ቢል መውሰዱ እኔ አክባሪ ነኝ። ስንት በቻይና የተወሰዱ ቤተሰቦች አሉ። ስንት በቻይና ቡዳ የተበላብን ብዙ ቤተሰቦች አሉ። ገባ? ስለዚህ ችግሩ ያለው አስተውል ያራዳ ባላ ወንድሞችን ያን ነው። አቅም ላይ ስራ። ሴት ለማሯሯጥ አትቸኩል። አቅም እነሱን ያመጣል። ስለዚህ በሚገኘው ነገር ላይ የሆነ ነገር ላይ መውደቅ አለብህ ብዬ አምናለሁ። ያንን ካልሆነ ምንም እንትን ሊል አልችልም። ያንን አንተ እየታወቀ ነው። ቻይኒት እቃው አይደለም ቻፓው ነው። እሷ አይደለም የሚታየው። አሁን ለሴት ልጅ በእውነቴን ነው የምልህ። አሁን ለምሳሌ እኔ ነኝ ያለ ወንድ ብታመጣ ሴት ልጅ ቶሎ አግልም። ይሄ የስራው ባማናችን የምናውቀው ነገር ነው። ወንድ ልጅ ቶሎ ግሎ ይደፋ። በ3 ደቂቃ ውስጥ ታሪኩ ይቀየራል፣ ዓለሙ ይቀየራል። ወንድ ልጅ በ3 ባልሞላ ደቂቃ፣ በ2 ደቂቃ፣ በ3 ደቂቃ ደፍቶ ሲንከባለል ታያለህ። ስለዚህ ሴት ልጅ ሞር ፎከሷ እሱ አይደለም። ሞር ፎከሷ አሁን ለምሳሌ ሻፒንግ ደስ ይላታል። ገባ? ሻፒንግ ቫኬሽን ምናምን ከዛ በላይ ነው ለሷ። ወንድ ልጅስ ያን ሁላ ገንዘብ አውጥቶ ዱባይ ጋብዞ ወደ ቢያንስ በሚሊዮን ብር አውጥቶ በ3 ደቂቃ ነጥብ ይዘጋል። ቀላል። የሴት ልጅ ፓወር ማግኔት ፈጣሪ የሰጣቸው ላወቁበት፣ ላላወቀች መንገድ ላይ ለምትቸረችረው አይደለም ማለት ላወቀችበት በጣም ፓወር አለ። ላላወቀች እንደ ቡና ቁርስ ቦርሳ ውስጥ ይዛ ለምትዞረው ምንም ማለት አይደለም። ግን በመልክ ተቀራራቢ የሆነች ሴት አንዷ ዱባይ፣ ታይላንድ፣ አሜሪካ፣ አውሮፓ ስትዝናና አንዷ ገንገበት ደግሞ አንድ ዛፍ ቁራጭ ይዛ ስትሽከረከር ታያለህ። ለራስ የምትሰጠው ቫልዩ እቺ ልጅ አሁን ሞቅ ያለ ፍሪዝ ያደረገ ወንድ መጥበስ ትችላለች። ፍሪዙ ክትፎ ይሆናል ወይ? ፍሪዙ ዱባይ ቫኬሽን ይወስዳል ወይ? 6 ፓክ ቢኖረው 6 ፓክ ዱባይ ሲገባ አይታችሁ ታውቃላችሁ? አይገባም። ዱባይ 6 ፓክ አሜሪካ አይገባም። 6 ፓክ ካናዳ፣ አውሮፓ ምናምን አይገባም። አይፈቀድም። አይገባም። ሰፈር ውስጥ አውደለድልበታል።
ጸጉርን እየጠመቀለልክ እያከክ ምናምን የአራድዬ ልጅ በያ አያ ምናምን እንዲህ እያልክ ትውልበታለህ። አለቀ። ምንም አታመጣም። ስለዚህ በእውነት ሴቶች ቫሊዋችሁን እወቁ። በዛ አምናለሁ። ሴት ልጅ የተቀመጠችበት ቫሊው ወሳኝ። ወንድ ልጅም አቅም በሌለ ሰዓት ይኸውልህ እንዲህ ፊት ነው የሚቀርብልህ በየአይነቱ። አቅም ሲኖር የሚመጣው ደግሞ ብራንድ ነው። ስለዚህ አቅም ላይ ፎከስ አድርግ። አቅም ላይ ፎከስ ካደረግ ታመጣዋል። ይኸው እድሜም ጠገብ ብትሆን ታመጣዋል። የትም አይሄድም ነው ማወር። ሹገር አይሻልም እንደ ከሚጥሚጣ? ይሄ ሰውየው ህይወቱ ተፈውሷል። ሰውየው ሌላ ዓለም ላይ ነው። እሷ ኧረ ምን ቦጣኝ። እሱ ነው እንዲያውም ይዞ ግግም ማስረጃውን ይዞ ዱቅ ያለው። ይመቻል። ይሞታል እንዴ? ገበያውን የዘጋበት ገበያ ንብረቴ ነው ዝም ብሎ መሄድ የለም ብሎ እንደዚህ አድርጎ ነው የሚይዘው። ትቀልዳለህ። ንብረት ነው። ስንት ወጪ የወጣበት ንብረት ነው። ትቀልዳለህ። አይሰማም። በብዛት የምታየው በጣም በሚያስቅ ሁኔታ ከዚህ በፊት አንዴ ተጫውቼዋለሁ። ምን ይሆናል? አንድ እዛ ሆኖ የኔ ቢጤ ነገር ዱቅ ብሎ ትንሽ የተጎሳቆለ የሚለምን ነው። የኔ ቢጤ ሆኖ ይለምናል ደጇ ላይ ሆኖ። አንዷ ደግሞ የምታምር ናት። በቃ የምታምር ቺክ ናት። ያው ቁምልኝ ነው የምትሰራው እና ብትለው ወፍ የለም። ከዛ ጀለስ ይሸቃቅላል። ያው በዝናቡም በምኑ መቼም የኢትዮጵያ ሕዝብ መልካም ነው። ቻፓ ይገጫዋል እና ቻፓ አለ። ከዛ በቃ እኔ ዘይርኝ አላት። እኔ በቃ ከፍላለሁ ምናምን አንተ ደግሞ ልቀበለው እንዴ ምናምን ብላ ታመጫ። አይደለም እኔ እኮ 2 እጥፍ ሰጣለሁ። እምቢ አለች፣ ገገመች። ከዛ ሶስተኛ በቃ 3 እጥፍ ሰጥሻለሁ አለ። በጣም ነው የምታምረው፣ ቆንጅዬ ናት። አሰበችው፣ ጠብሿታል። ቻፓ የለም ምናምን ነገር የለም። ከዛ ሰው ሳይገባ ትገባና ሰው ሳይ ትገባለህ፣ ሰው ሳይ ትወጣለህ አለችው። አረ ምንም ችግር የለም አለ። ጀለስ ቻፓውን ያስረክብና ይገባና አይቶ አያውቅም፣ ያብሳል፣ ዝም ብሎ ያጭዳታል። ከዛ ሌሊት ትነሳና ውጣ ትለዋለች። እኔ ሳቁን የለቀቀው እኔ አሁን በወጣ ማን ያምነኛል አለ። ማንም ሳይም በወጣ ማን ያምነኛል? ከአንቺ ጋር አድሬያለሁ ብል ማን ያምነኛል? ማንም አያምነኝም። ፀሐይ አይቶኝ ህዝብ ሰምቶኝ ደምቄ አሸብርቄ ነው የምወጣው። ዝም ብሎ መውጣት የለም፣ አርፍጄ ነው የምወጣው። ከዛ አርፍዶ ጎምለል እያለ ሰፈር ውስጥ እቺን የለጠለጥኩት ብሎ ወጣ። አሁንም ብራዘር እዚህ ጋር ማስረጃውን እግብ አድርጎ ነው የያዘው። ሄይ ብራዘር ንብረት አለኝ እዚህ ጋር በከባድ ሰዓት ተሳስቤ ነው ያስኩት የሚል ጭቡቴ አለው ለማለት ነው። ወንዶች ወንድማችሁ ወንዶች ሂሳብ ላይ ሽቀላ ላይ ምን ላይ ብትበረቱ ውጤታማ ትሆናላችሁ ለማለት ነው። ተግባባ እና ሀብት ገንዘብ ይመቸው ከሌለ የለም። 4 ነጥብ። ብዙ አርቲስቶች ለወንዶች መክረዋሉ። ብዙዎቹ በጽሁፍ በምንም ተናግረዋል። አቅምህ በጣም 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 ወሳኝ ነው ለወንድ ልጅ ለማለት ነው። አጎቷ ነው አክስቷ ነው ገና የማይሉት ነገር የለም። አጎት ነው እንደዚህ ፎቶ የሚነሳው አጎት ነው። አዎ እውነትም አጎት ነው። በየቦታው ላይ ፎቶ የሚነሱት ከአጎቷ ጋር ነው። እውነትም ነው አይደለ? የአጎት ፎቶ ነው። በጣም ነው እንደ አጎት ይሆናት በጣም ነው አጎት ይሆናት። እውነት ነው። እኔም አምኛለሁ። አጎት ነው ጽባል እኔም አምኛለሁ ራሱ እንደዛ በጣም ነው አጎት ይሆናት። እውነት ነው። ገንዘብ አጎትም አክስትም ወንድምም እህትም ያደርጋል፣ ዘመድም ያደርጋል። አይዟችሁ በርቱ ለማለት ነው። ያራዳ ልጅ ልዘግብ ያ ነው። ሌላ ጥያቄ አለ? ገንዘብ ይመቸው ምን ሰው ነኝ እኔ። ገንዘብ ይመቸው አባቴ። እንደምንም ብለህ ይዘህ ተገኝ ነው ብራንድ ይዘህ ተገኝ። ያው እጁን ብብቷ ውስጥ ከቶ ነው ራሱ የተነሳው እኮ አጎቷ። ገንዘብ በጣም አቅም አለው ለወንድ ልጅ
ሰክሰሱ ነው ሴት ልጅን አትራክት የሚያልከው ሰክሰሱ። እንደ ለመደበሪያ የሆነ ጎረምሳ ልጠብስ ትችላለች። የሆነ ጎረምሳን ግን አግብቷት ነው። እውነቱን እነግርሃለሁ። ለመደበሪያ ፉን ለማለት ምናምን ልጠብሰው ትችላለች። ግን ለትዳር ከተባለ ጎረምሳው ቦታ የለው። ያ የእንጀራ አባት ነው አላሉ። ያ ሙዬ አለሽ ምርጤ እንዴት ነሽልኝ? ሁላችሁ ይና አለው እናቱ እንዴት ነሽ? የሆነ ታሪክ እየዘገብኳቸው ነበረ እና ደሜ መበርታት አለብህ እያልኩ ነው። አባ መበርታት አለብህ። እንግዲህ አንቺ አይተሽ ፍረጂ። የዘመድ አነሳስ ነው እዚህ ጋር ነበረ ለገበያ አጎት አክስት ከሆነ ብዬ ነው። አጎት ነው ቫኬሽን የሚወስደው። እስቲ አጎትሽ መቼ ነው ቫኬሽን ወስዶች የሚያውቀው? ያውዬ ለማወቅ የዛሬ 3 ዓመት ወስዶኛል። ወደ ፍቅር ሐይቅ ምናምን ወስዶኛል። በእውነት ወስዶኛል። ፎቶችሁ ውስጥ ብዙ ተነስታችኋል። የትዝታ እሱን ያዝልኝ። ዋናው እሱ ነው። ብዙ ተነስታችኋል። ዋናው እሱ ነው። ለብቻሽ ነው የወሰደሽ ወይስ ከቤተሰብ ጋር? ከቤተሰብ ጋር። ለብቻሽ ለምን አልወሰደሽ? የአራዳ ባላን ነው የምታወሪው። እናቱ ልንገርሽ ብዬ ነው በዚህ አጋጣሚ። ከቤተሰብ ጋርማ ይወጣል፣ ይኬዳል፣ ይኬዳል ከቤተሰብ በዚህ አይነት በቃ ደሜ ወደፊትማ ግድ ይላል። ሀቅ ነው አባቴ፣ ሀቅ ነው። ዊዲንጌ ማድረገው እናንተ ሀገር ነው፣ ዴንቨር ነው ማድረገው። ዊዲንጌ ዴንቨር ነው የሚሆነው። ዴንቨር ብርድ አለ አባቴ፣ አታውቀውም? ከዴንቨር መጣልን ንብረት አገኘ። በአዳራ በንብረት ይሆናል ጀመር በተበት ዴንቨር ነን። ኦራቶራ የሚሉ አንድ የሆነ ቸርች ውስጥ ሲናገሩ ነበር። ዴንቨር አውራራ ያሉ ማዘር ነበር። አውራራ ሲያሆኑ አንድ ማዘር ቱቱዬ ማን ያለኝ እንደዛ አወራቸው ነበረ። ዙዙ አልገባችም። ዜድ አለች። ዜድ ላስገባት። የዜድ ነገር ተመልሳ ትወጣለች። እንትና ጂጂ ማነው? ዙዙ ነው የምትሆነው ወይ? ዙዙ ካለች ዙዙ ወይ መማር ካለ እስከ መጨረሻ ሰው ነው እንጂ ዙዙ ሻ ምን አግኝታ ነው? ጠፍታ ነው በቃ። ዙዙ ከሌለች አለች። ማን አለ የእነ ዙዙ ቤተሰብ እኔ ጋር? እንዴት አልገባች? ዙዙ ገብታለች እያሉ ነው። ገብታለች። ኦኬ ኦና አሁን ትገባለች። ያ